የዓለም የጤና ድርጅት፣ ናሳ የጥፍር ምርምር ተቋም፣ ዶክተሮች፣ ሳይንቲስቶች አንድ ምግብ ለሰው ልጆች ሁሉ አስፈላጊ እንደሆነ ይስማሙበታል። ሁሉን በአንድ ያስማማው ምን ይመስላችኋል? የዓለማችን ድንቁ ምግብ ሱፐር ፉድ ተብሎ የሚጠራው ስፓይሩሊና ነው። ስፓይሩሊና ንግሥቷ እጽዋት ነች። አረንጓዴ ወርቅን በመባል ይታወቃል። ከህፃናት ጀምሮ በየትኛውም የዕድሜ ክልል ውስጥ ያሉ ሰዎች ሊጠቀሙት የሚችል በውስጡ ለጤናችን ጠቃሚ የሆኑ ንጥረ ነገሮችን በሙሉ በውስጡ አጭቆ የያዘ ድንቅ ምግብ ነው ማለት ነው። ስፓይሩሊና ሁሉንም ቫይታሚኖች እንዲሁም ደግሞ ሚነራሎችን በውስጡ ይዞ ይገኛል ማለት ነው። ለምሳሌ ቫይታሚን ቢ፣ ቫይታሚን ቢ1 ጨምሮ እስከ ቫይታሚን ቢ12 ድረስ በውስጡ ይዟል። ቫይታሚን ኬ፣ ቫይታሚን ኤ ሁሉን በውስጡ አካቶ ይዞ ይገኛል ማለት ነው። እንዲሁም እነዚህ ደግሞ ከነርቭ ስርዓታችን ጋር፣ ከቆዳ ጤንነታችን ጋር፣ ከደም ዝውውራችን ጋር ትልቅ አስተዋጽኦ የሚያበረክቱ ጠቃሚ ንጥረ ነገሮች ናቸው ማለት ነው። ሌላኛው እንግዲህ የምንመለከተው ደግሞ ማዕድናት ናቸው። እንደ ካልሲየም፣ ማግኒዥየም፣ አይረን፣ የተለያዩ ማንጋኒስ፣ የተለያዩ ንጥረ ነገሮችን በውስጡ አካቶ ይዟል። የሰው ልጅ ከምግብ እንኳን የማያገኛቸውን ጥቃቅን ነገሮች በስፓይሩሊና ውስጥ ግን ሁሉን በውስጡ አካቶ ማግኘት እንችላለን ማለት ነው። ታዲያ የሚያስገርመው ከህፃናት ጀምሮ በየትኛውም የዕድሜ ክልል ውስጥ ያሉ ሰዎች መጠቀም መቻላቸው። ይህ የዓለማችን ድንቅ ምግብ የሆነው ታዲያ ስፓይሩሊና የነርቭ ስርዓታችን ያሻሽልልናል። ለልብ ጤንነት፣ ለኩላሊት ጤንነት እንዲሁም ደግሞ ለፋቲ ሊቨር ላለባቸው ሰዎች ለሌለባቸውም ሰዎች አስቀድሞ ችግሩን ለመቅረፍና ጤንነትን ለመጠበቅ በእጅጉ ይረዳናል ማለት ነው። ለካንሰር አምጪ የሆኑ መርዛማ ንጥረ ነገሮችን ከሰውነታችን ውስጥ በማጽዳት ጤናማ እንድንሆን እጅግ በጣም ይረዳናል ማለት ነው። ታዲያ ስፓይሩሊናን ምናልባት ከየት ነው ማገኘው የሚል ጥያቄ ካላችሁ በየትኛውም ዓለም ብትሆኑ ባዮ ላይ በሚገኘው ስልካችን መልእክት ላኩልን። ዋትሳፓችን ላይ በዱባይ፣ በዴራ ሞል፣ በአጂማን፣ በራስ አልኬማ፣ በፉጄራ እንዲሁም በአቡዳቢ በተለያዩ ቦታዎች ላይ ብራንቾቻችን አሉ። በአውሮፓም፣ በአሜሪካም፣ በኢትዮጵያም ካላችሁ ባያላችሁበት ስላለን ከባዮ ላይ ዋትሳፕ ቁጥራችንን በመውሰድ መልእክቶችን ዋትሳፓችን ላይ ላኩልን። እንዲሁም ደግሞ ቀጣይ የጤና መረጃዎች እንዲደርሷችሁ የፕላስ ምልክቷን በመንካት ፎሎ ማድረጋችሁን እንዳትረሱ። መልካም ቀን።